በኢትዮጵያ ውስጥ በአሁኑ ሰዓት በአንድ ሂውማን ሄር ዊግ ከ80,000 እስከ 250,000 ብር እንደሚሸጥ ያውቃሉ? አዎ፣ የሴቶች የውበት ቢዝነስ በፍጥነት እያደገ ካሉ ከፍተኛ ትርፍ ከሚያስገኙ ዘርፎች አንዱ ሆኗል። ግን ጥያቄው ይህንን ቢዝነስ ከየት ነው የሚጀምረው? ጥራት ያለው ጸጉር ከየት አገኛለሁ? በትንሽ ካፒታል እንዴት መጀመርስ ይቻላል? እናስ ህጋዊ መንገዶቹ ምንድናቸው? በዛሬ ቪዲዮ የሂውማን ሄር ቢዝነስ ከዜሮ ተነስቶ የሚጀምሩበትን 5 ደረጃዎችን እናያለን። ቪዲዮውን እስከ መጨረሻ ከተከታተላችሁ በኋላ የራሳችሁን ቢዝነስ ለመጀመር የሚያስችሏችሁን ሙሉ እውቀት ታገኙበታላችሁ። ከመጀመራችን በፊት ግን በአሁኑ ሰዓት በገበያ ላይ ከፍተኛ ፍላጎት ያለው የጸጉር አይነት የትኛው ይመስላችኋል? የብራዚል፣ የፔሩቪያን ወይስ ደግሞ የኢንዲያን? መልሳችሁን አሁኑኑ ኮሜንት ላይ ጻፉልን። መጨረሻ ላይ መልስ እነግራችኋለሁ። አብራችሁን ቆዩ። ወደ ቢዝነሱ ከመግባቱ በፊት ስለ ምርቱ በደንብ ማወቅ አለቦት። ሂውማን ሄር በሶስት ዋና ክፍል ይከፈላል። አንደኛ ቨርጂን ሄር፣ ሙሉ በሙሉ ተፈጥሯዊ የሆነና ምንም አይነት ኬሚካል ነፃ የሆነ ለረጅም ጊዜ የሚቆይ ከፍተኛ ጥራት ያለው ነው። ሁለተኛ ሪሚ ሄር፣ የጸጉሩ ኩቲክል ወደ አንድ አቅጣጫ የተስተካከሉ በመሆናቸው የማይጠላለፍና በብዛት በገበያ ላይ የሚፈለግ ነው። ሶስተኛ ነን ሪሚ ወይም ሲንቴቲክ ብሌንድ፣ በርካሽ ዋጋ የሚሸጥ ነገር ግን የቆይታ ጊዜው አጭር የሆነ ነው። በኢትዮጵያ ገበያ የብራዚልና የፔሩቪያን ጸጉሮች በስፋት ይፈለጋሉ። ለምንድን ነው ሰዎች ይህን ያህል ገንዘብ የሚያወጡት? ምክንያቱም በትክክል ከተያዙ እስከ 3 ዓመትና ከዛ በላይ ያገለግላሉ። ቢዝነሱ ትልቁ ሚስጥር ትክክለኛ አቅራቢ ወይም ሰፕላየር ማግኘት ነው። ብዙ ሰዎች ጥራት የሌለው ጸጉር ተሸውደው በመግዛት ገንዘባቸውን ያጣሉ። አቅራቢዎቹን የት እናገኝ? አንደኛ ዓለም አቀፍ መድረኮች አሊባባ፣ ሜዲን ቻይና ወይም በቀጥታ ከቻይና፣ ቪየትናም እና ህንድ የፋብሪካ ወኪሎች ጋር መገናኘት። ሁለተኛ ሳምፕል ማዘዝ፣ በጭራሽ በብዛት ከማዘዙ በፊት የሳምፕል ትዕዛዝ ይስጡ። የጸጉሩን ጥራት እንዴት እንፈትሽ? አንደኛ በርን ቴስት ወይም የማቃጠል ሙከራ። ትንሽ የጸጉር ዘንግ ሲያቃጥሉ የሰው ጸጉር ከሆነ እንደ ተቃጠለ ጸጉር ይሸታል፣ አመዱ ማፈር ይሆናል። ፕሮሰስ የተደረገ ወይም ሲንቴቲክ ከሆነ ግን ይቃጠላል፣ የፕላስቲክ ሽታም ያመጣል። ሁለተኛ ሼዲንግ እና ታንግል ቴክስት፣ ጸጉሩን በጣቶች ሲያጣሩት ይረግፋል ወይስ ይቆራረጣል? ሶስተኛ ዋሽ ቴስት፣ ሲታጠብስ ቀለሙ ይለቃል? እነዚህን ፈጣን 3 ሙከራዎች በማድረግ የጸጉሩን ጥራት ማረጋገጥ ይችላሉ። አቅራቢዎቹን ስታናግሩ ሁል ጊዜ በቪዲዮ ኮል ምርቱን እንዲያሳዩት ይጠይቁ። ሂውማን ሄር ለመጀመር ሚሊዮነር መሆን አለብኝ የሚል የተሳሳተ አስተሳሰብ አለ። በትንሽ ካፒታል ለመጀመር እነዚህን 3 መንገዶች መጠቀም ትችላላችሁ። አንደኛ ፕሪ ኦርደር፣ የካታሎግ ምስሎችንና ማህበራዊ ሚዲያ በማሳየት ደንበኞች ቅድመ ክፍያ እንዲከፍሉ በማድረግ ምርቶትን ማዘዝ ይችላሉ። ሁለተኛ ድሮፕ ሺፒንግ፣ ከሀገር ውስጥ አምጪዎችና ጅምላ ሻጮች ጋር በመነጋገር ደንበኛ ስታገኙ ኮሚሽን ማግኘት ትችላላችሁ። ሶስተኛ ሪቫፒንግ ወይም ከስተማይዜሽን ሰርቪስ፣ አዳዲስ ዊጎችን ከመሸጥ በተጨማሪ የቆዩ ዊጎችን ማደስ፣ ማጠብ፣ ስታይል ማድረግና መጠገን ወይም ዊግ ኢንስታሌሽን። ይህንን ያለምንም ትልቅ ካፒታል የእውቀት ገቢ ማድረግ ይችላሉ። የዋጋ አወጣጥ ወይም ፕራይሲንግ፣ የመጣበትን ትራንስፖርት፣ የታክሲ እና የማርኬቲንግ ወጪ ደምረው ከ30 እስከ 50 ትርፍ ወይም ማርጂን ፕሮፊት በማስላት መሸጥ ይችላሉ። ጥሩ ምርት ብቻ በቂ አይደለም፣ መሸጥም አለበት። በሂውማን ሄር ቢዝነስ ውስጥ ትልቁ የማርኬቲንግ መሳሪያ ቪዥዋል ኮንቴንት ነው። አንደኛ ቲክቶክ እና ኢንስታግራም ሪል፣ የቢፎር ኤንድ አፍተር የጸጉር መታጠብ፣ መተኮስና አሰራር ቪዲዮዎችን ይስሩ። ሰዎች ውጤት ማየት ይወዳሉ። ሁለተኛ ቴሌግራም ቻናል፣ ግልጽ ዋጋ፣ ቪዲዮ የሚያሳይና የደንበኞች አስተያየት የሚለቀቅበት ቻናል ይኑሩት። ሶስተኛ ከኢንፍሉዌንሰሮች ጋር መስራት፣ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጋር ዊጎን አድርገው ታክ እንዲያደርጉት አድርጉ። ደንበኞች ምርቶን ሲገዙ ከጥራት ባሻገር እምነት ነው የሚገዙት። ስለዚህ ሁል ጊዜ ግልጽና እውነተኛ ቪዲዮዎችን ያሳዩ። ቢዝነሳችሁ እያደገ ሲመጣ ህጋዊ ማድረግ አለባችሁ። አንደኛ የንግድ ፍቃድ ማውጣትና የብራንድ ስም ማስመዝገብ። ሁለተኛ ከስተም ፓኬጂንግ፣ ምርቶ በራሱ አርማ ወይም ሎጎ የተዘጋጀ ቦርሳ፣ የሳንቲን ካፕ ወይም ደግሞ የጸጉር መንከባከቢያ መመሪያዎችን አያይዘው ሲልኩ
የምርቶ ዋጋና ክብር አብረው ይጨምራል። የደንበኞች አገልግሎት ወይም ከስተመር ኬር ከሽያጭ በኋላ የፀጉር አያያዝ ምክሮችን በመስጠት ደንበኞች ተመልሰው እንዲመጡ ያደርጋል። በመጀመሪያ ለጠየቅኳችሁ ጥያቄ መልሱ በአሁኑ ሰዓት በኢትዮጵያ ገበያ ከፍተኛ ተወዳጅነት ያለው ብራዚሊያን ሄር ነው። በትክክል ከመለሳችሁ እንኳን ደስ አላችሁ። የሂውማን ሄር ቢዝነስ በቁርጠኝነት በጥራትና በትክክለኛ ማርኬቲንግ ከተሰራ ህይወት የሚቀይር ትልቅ ዘርፍ ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጉን አይርሱ። ከነዚህ 5 ደረጃዎች ውስጥ ለእርስዎ በጣም ፈታኝ የሆነው የትኛው ይመስሎታል? ሀሳብ አስተያየቱን ኮሜንት ላይ ጻፉልን። ለነዚህና ለበለጠ የቢዝነስ መረጃዎች ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩን። ቻው ቻው።